ሰላም እንዴት ናችሁ? ዛሬ የኦሮምኛ ፊደሎች እንዴት እንደምናነብ እናያለን። ኦሮምኛ ቋንቋን በአጭር ጊዜ ውስጥና በቀላሉ የሚያስተምራችሁ ይህ ዋኖፊ ቲዩቶሪያል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። ቪዲዮ ከተመቻችሁ ደግሞ ላይክ ማድረግ እንዳትረሱ። ወደ ቪዲዮ እንሂድ። እሺ መጀመሪያ ላይ እንዳልኩት ዛሬ የምናየው የኦሮምኛ ፊደሎች እና እንዴት አድርገን እንደምናነባቸው እናያለን። እንግዲህ ኦሮምኛ ውስጥ የምንጠቀመው ፊደል የላቲን ፊደል ነው። በእንግሊዘኛ ኤቢሲዲ የሚባሉት ማለት ነው። በኦሮምኛ ደግሞ አባ ጫዳ ተብለው ይነበባሉ ማለት ነው። ሙሉን እስከ ዜድ እንዴት እንደምናነብ በኋላ ላይ እናያለን። በመጀመሪያ ግን ብዛታቸውንና አይነታቸውን ነው። አጠቃላይ ፊደሎች ብዛታቸው 26 ናቸው፣ ድርብ ፊደሎችን ሳይጨምር ማለት ነው። ድርብ ፊደሎች ማለት እነዚህ ናቸው። ስለነዚህ በኋላ እናያለን። አጠቃላይ ፊደሎች ብዛታቸው 26 ነው። ከ26ቱ 21ዱ አናባቢ ይባላሉ፣ አምስቱ ደግሞ ተነባቢ ይባላሉ። እነዚህ አናባቢና ተነባቢ ብለን የለየናቸው ፊደሎች ለምን እንደተለያዩና ጥቅማቸውስ ምንድነው የሚለው እኔ ለምን እንደተለያዩና ጥቅማቸውን ከማየታችን በፊት ሙሉ ፊደሎችን እንዴት እንደምናነብ እኔ አ ባ ጫ ዳ ኤ ፋ ጋ ሀ ኢ ጃ ካ ላ ማ ና ኦ ፓ ቃ ራ ሳ ታ ኡ ቫ ዋ ጣ ያ ዛ እንደዚህ ብለን እናነባለን ማለት ነው። እሺ አሁን ደግሞ እነዚህ አምስት ፊደሎችና እነዚህ 21 ፊደሎች በምን እንደሚለያዩና ለምን እንደሚጠቅሙን እናያለን። ቀደም እንዳልኩት እነዚህ አምስቱ አናባቢዎች ይባላሉ፣ እነዚህ 21ዱ ደግሞ ተነባቢ ይባላሉ። አምስቱ አናባቢዎች የሚጠቅሙን ቃላቶችን ለማርዘምና ለማሳጠር፣ ቃላቶችን ለማርዘም ወይም ለማሳጠር ይጠቅሙናል ማለት ነው። አምስቱ አናባቢ የሚባሉት ማለት ለምሳሌ አንዳንድ የኦሮምኛ ቃላቶችን አማርኛ ውስጥ ለምሳሌ የሆነ ቃል ጽሁፉ አንዱ ነው፣ ሲጠብቅና ሲላላ የተለያየ ትርጉም የሚኖረው ቃላቶች አሉ። እሱም በአማርኛ በጽሁፍ መለየት የሚቻል አይመስለኝም፣ እርግጠኛ ባልሆንም ስናነባቸው ራሳችን ወይ አጥብቀን ወይ አላልተን እናነባለን። እዚህ ጋር ግን በኦሮምኛ ውስጥ ጽሁፉን አይተን ቃሉ እንዴት እንደሚጠብቅና እንደሚላላ እንደሚያጥርና እንደሚረዝም መለየት እንችላለን። ይሄን ለመለየት ደግሞ የሚጠቅሙን እነዚህ አምስቱ ፊደሎች አናባቢ የሚባሉትና 21ዱ ተነባቢ የሚባሉት ናቸው። እነዚህ አምስቱ ፊደሎች የሚጠቅሙን ሁለቱ ነው ከመጡ ቃሉ ይረዝማል። ብቻውን አንድ ፊደል ከመጣ ከነዚህ አምስቶች ደግሞ ቃሉ አጠር ይላል ማለት ነው። ምሳሌ እኔ አና አና አጠር ብሎ ሲነበብ ይሄ አና ይሆናል። ረዘም አድርገን ስናነበው አና ይሆናል። እንዲህ ሲናይ ግን ተመሳሳይ ይመስላል። በአማርኛ ሲነበብ ራሳችን ወይ አጥብቀን ወይ አላልተን ካላነበብ ነው መለየት አንችልም። ኦሮምኛ ውስጥ ግን እዚህ ጋር እቺ ኤ አጠር ብላ ስለመጣች አና አድርገን አጠር አድርገን ነው የምናነበው አና ብለን። እዚህ ጋር ደግሞ ሁለት ሆኖ ስለመጣ ከፊትም ከኋላም አና ብለን ረዘም አድርገን ነው የምናነበው። አና ማለት እኔ ማለት ነው። አና ማለት ደግሞ ወረዳ ማለት ነው። ትርጉም አለው ሁለቱም። አጠር አድርገን ስንጽፍ ይኸው እንደዚህ አጠር አድርገን እናነባለን። ረዘም ተደርጎ ሲጻፍ ደግሞ ረዘም አድርገን እናነባለን ማለት ነው። ይሄ ከአምስቱ አናባቢዎች የሚባሉት ፊደሎች አንዱ ነው። አ ወይም ኤ የሚባለው ማለት ነው። አ ኤ ኢ ኦ ኡ እነዚህ አምስቱ አናባቢ የሚባሉ ፊደሎች ናቸው። እነዚህ ሁለቱ ከመጡ መቼም ቢሆን ያ ቃል ይረዝማል ማለት ነው። አንዳንድ ከሆኑ ደግሞ እዛ ጋር አጠር አድርገን ነው። እሺ ሌላ ምሳሌ እኔ ቢራ ይላል፣ ቢራ ይላል። ይሄ ደግሞ ቢራ ማለት ከጎን ማለት ነው። ቢራ ማለት ደግሞ ያው ቢራ ማለት ነው። እዚህ ጋር እንደምታዩት በአማርኛ የራሳችን አርዝመን ወይ አሳጥረን ካላነበብ ነው መለየት አንችልም። እዚህ ጋር ግን በጽሁፍ መለየት እንችላለን። ቢራ ማለት አጥሮ ነው የተጻፈው። ኢና አ ወይም ደግሞ አይና ኤ እዚህ ጋር አናባቢ የሚባሉት ከአምስቱ ፊደሎች ናቸው። እነሱ አንዳንድ ስለሆኑ አጠር አድርገን እናነባለን። እዚህ ጋር ደግሞ እነሱ ሁለቱ ነው። ለዛ ቢራ ብለን እናነባለን። ቢ አይ ላይ ስንደርስ ረዘም ይላል ኢ ስንል ኤርን አልፈን ደግሞ አ ስንል
ራ ስንል አ ረዘም ይላል። ከዛ ቢራ ብለን እናንብ ቢራ እና ቢራ። ሌላ ምሳሌ ለፍ እና ላፋ። ለፍ ማለት መሬት ማለት ነው። ላፋ ማለት ደግሞ ለስላሳ ማለት ነው። ለስለስ የሚል ነገር ማለት ነው። በአማርኛ እንደምታዩት ያው አንድ አይነት ጽሁፍ ነው፣ ግን ሁለት ትርጉም ይኖረዋል። በኦሮምኛ ውስጥ በአማርኛ ቃላቶች አሉ ያው ሁለት ትርጉም ኖሯቸው ግን በአንድ አይነት የሚጻፉ። ሌላ ምሳሌ ለገ እና ላጋ። አሁን እዚህ ጋር ለገ የሚለው ጋር ኤ አንድ ነው የተጻፈው፣ ለዛ አጠር አድርገን እናነባለን። ሁለቱ ነው ሲመጣ ደግሞ ረዘም እናደርጋለን። ላጋ እንላለን። ለገ ማለት ወንዝ ማለት ነው። ላጋ ማለት ደግሞ ጉሮሮ ማለት ነው። ሌላ ፈለ እና ፋላ። እዚህ ጋር ፈለ የሚለው ጋር አንድ ነው ኤ። ፋላ የሚለው ጋር ደግሞ ኤ ሁለት አለ እና ይረዝማል። ስለ ኤ በኋላ እናያለን ተነባቢ ስለሆነ እሱም የራሱ ጥቅም አለው። ሁለት ሲሆንና አንድ ሲሆን እሱንም እናያለን። አምስቱ አናባቢ ፊደሎች ሁለት ሆነው ሲመጡ ቃሉ ረዘም ይላል። አንድ ሆኖ ወይም ደግሞ ብቻውን አንድ ፊደል ከመጣ ከአምስቱ ፊደሎች አጠር አድርገን እናነባለን ማለት ነው። ተነባቢ የሚባሉት 21 ፊደሎች ደግሞ ለምንድን ነው የሚጠቅሙን? ሁለት ሆነው ሲመጡ ቃሉ ጠበቅ ይላል። ብቻቸውን ከመጡ ደግሞ ቃሉ ላላ ይላል ማለት ነው። እነዚህ 21 ተነባቢ የሚባሉት ፊደሎች ደግሞ ለምንድን ነው የሚጠቅሙን? ቃሉን ለማጥበቅ ወይም ደግሞ ለማላላት ማለት ነው። ያ እነዛ አምስቱ ቃሉን ለማርዘም ወይም ለማሳጠር ነው የሚጠቅሙን። እነዚህ ደግሞ ለማጥበቅ ወይም ደግሞ ለማላላት ይጠቅማናል። ምሳሌ እኒ ገዳ እና ገድ። እዚህ ጋር ዲ አንድ ነው፣ እዚህ ጋር ደግሞ ዲ ሁለት ነው። ዲ አንድ የሆነው ጋር ገዳ ብለን ስናነብ ዳ ላላ አድርገን ነው እናነበው። እዚህ ጋር ደግሞ ገድ ስንል ዲ ጠበቅ ይላል። ገዳ ማለት ገዳ ነው። ገደ ማለት ደግሞ ሀዘን ማለት ነው። ሁለቱም ትርጉም አለው እና በአማርኛ ሲጻፍ መለየት አንችልም። ገዳ የሚለውንና ገደ የሚለውን በጽሁፍ መለየት አንችልም ራሳችን ካላነበብ ነው። እዚህ ጋር ግን በጽሁፍ ብቻ መለየት እንችላለን። ሌላ ምሳሌ ከጨመርን ጅር እና ጅረ። እዚህ ጋር ጅረ ብለን ስንጻፍ አር ሁለት ሲሆን ይጠብቃል። አር ሁለት ስለሆነ ይጠብቃል ማለት ነው ጅረ ብለን። ሌላው ደግሞ ጅረ ብለን ነው። እዚህ ጋር አር አንድ ስለሆነች ጅራ ላላ አድርገን እናነባለን ማለት ነው። ጅረ ማለት አለ ማለት ነው። ጅረ ማለት ደግሞ አለ ማለት። በአጠቃላይ አነባቢ የሚባሉት ቃላቶች ለማርዘም እና ለማሳጠር ይጠቅሙናል። ተነባቢ የሚባሉት ፊደሎች ደግሞ ቃላትን ለማላላትና ለማጥበቅ ይጠቅሙናል ማለት ነው። ቀጥሎ ደግሞ ስለ ድርብ ፊደሎች እናያለን። ድርብ ፊደሎች እነዚህ ናቸው። ቻ፣ ጣ፣ ኛ፣ ጳ፣ ሻ፣ ጻ፣ ዣ። እነዚህ ድርብ ፊደሎች እንላለን። ኦሮምኛ ውስጥ የተለመደ ፊደል ሆኖ አማርኛ ውስጥ የሌለ ማለት አማርኛ ውስጥ ብዙም ጊዜ ማንጠቀመው ይሄ ጣ የሚባለው ነው። ይሄ ፊደል አማርኛ ውስጥ ያለ አይመስለኝም። እንዴት እንደሚጻፍም አላቅም። የምታውቁ ካላችሁ ኮሜንት ላይ ጻፉልኝ። እስቲ በኦሮምኛ ጣን ተጠቅመን ምን አይነት ቃል ነው የምንጽፈው የሚለውን። ጠዳ፣ ጠዳ ማለት ቅቤ ማለት ነው። በጣስ፣ በጣስ ማለት ደግሞ ሽልማት ማለት ነው። ጢጶ ጠባብ ማለት ነው። ኢር ወንድ ማለት ነው። ጠላ ሴት ማለት ነው። ጣበት ድርጅት ማለት ነው። ጡንፋ ግል ማለት ነው። እነዚህን ይመስላሉ ምሳሌዎቹ። ቪዲዮ ከተመቻችሁ ላይክ አድርጉት። ሰብስክራይብ ያላደረጋችሁም ሰብስክራይብ በማድረግ ቤተሰቡ ነው። ለዛሬ ያስኩት ቪዲዮ ይመስላል። ቀጣይ እስክንገናኝ መልካም ቆይታ።